የተከበራችሁ አይንተ እግዚአብሔር ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች እንዲሁም የሰንበት ትምህርት ቤት ልጆቻችን በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? ቸርነቱ የማያልቅበት የኛ አምላክ የአባቶቻችን አምላክ ስንደክም አበርትቶ በቤቱ ጥላ ስር ያሰባሰበን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ኃይልን በኢየሩሳሌም ቆዩ። ለእኔ የምናገርበትን ኃይል ለእናንተ ደግሞ የምትሰሙበትን ዝለ ልቦና እግዚአብሔር አምላክ ለሁላችንም ያድላል። ኃይልን ከአርያም እስክትለብሱ በኢየሩሳሌም ቆዩ። ኃይል ያለው ከአርያም ነው። በኢየሩሳሌም ቆዩ አላቸው። እንግዲህ ሳምንት ክርስቶስ ከተነሳ በኋላ 40 ቀን ከተቆጠረ በኋላ 40ኛው ቀን ላይ በአጽዋማቱ አቆጣጠር ቢወጣም ቢወርድም ዕለተ ሐሙስን ሳይለቅ ዕርገት ሐሙስ ይውላል። ዕርገት ሐሙስ ከዋለ በኋላ ተከታታይ 9 ቀናት ወይም ደግሞ 50ኛው ቀን እስኪመጣ ድረስ የዕርገት ሰሞነ ዕርገት ተብሎ ይጠራል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን 50ኛው ቀን እስኪደርስ ኃይልን እስኪሰጣቸው፣ ጉልበት እስኪሰጣቸው፣ ብርታት እስኪሰጣቸው፣ ወኔ እስኪሰጣቸው፣ ድፍረት እስኪሰጣቸው በኢየሩሳሌም ቆዩ አላቸው። በወንጌሉ ላይ እንግዲህ ወደ ቢታንያም ወሰዳቸው፣ ባረካቸው፣ ወደ ሰማይም አረገ፣ እያመሰገኑም ተቀመጡ። በኢየሩሳሌም ቆዩ። የሚሰማይ በመጽሐፈ ምሳሌ ላይ የሚሰማይ በእርጋታ ይቀመጣል ይላል እና ለትንሽ ደቂቃ በእርጋታ መቀመጥ በኢየሩሳሌም መቆየት ያስፈልጋል። በኢየሩሳሌም ለዘላለሙ መቆየት ያስፈልጋል። እግዚአብሔርን መጠበቅ ያስፈልጋል። እንግዲህ በኢየሩሳሌም ቆዩ ሲል ምን ማለት ነው? ኢየሩሳሌም ቤተክርስቲያን ነች። አሁን ዛሬ አባታችን መላከ ገነት በኢየሩሳሌም ቆዩ ከዚህ እንዳትነቃነቁ ቢሏችሁ ትቆያላችሁ? ትውላላችሁ? ታድራላችሁ? 9 ቀን እስከ ባለ 50 እዚህ ቤተክርስቲያን እዚሁ ታድራላችሁ? ትቆያላችሁ? በኢየሩሳሌም ቆዩ ማለቱ ምን ማለት ነው? ጊዜው አይጠብቅ። ካልሰራን፣ ካልነገድን፣ ካላረስን፣ ካላተረፍን ዝም ብሎ በኢየሩሳሌም በመቆየት የሚገኝ ነገር እንዴት ነው? ቆዩ ብትባሉ ትቆያላችሁ? ኢየሩሳሌም ቤተ ክርስቲያን ነች። በቤተ ክርስቲያን ቆዩ። እንግዲህ ሐዋርያቱ ክርስቶስ ከተነሳ በኋላ ኪዳናቱን እየተረጎመ መጽሐፍቱን እየተረጎመ ልባቸውን እያቃጠለ ሲያስተምራቸው ቆየ። ካስተማራቸው በኋላ የተለየ ኃይል ያስፈልጋቸዋል። የቱን የሚያክል ብንማር ከእግዚአብሔር ኃይል ካልተሰጠን መናገር እንችላለን? ይቻላል? ኃይል የማን ነው? ልጆቻችን ሲዘምሩ እኮ ኃይል የእግዚአብሔር ነው፣ ማዳን የማን ነው? የእግዚአብሔር ነው እያለን እንዘምራለን አይደለም? ኃይል የእግዚአብሔር ነው። ብዙ ሰዎች ትምህርትን ሊማሩ ይችላሉ። የተማሩትን የሚገልጥ ግን ማን ነው? የሚያናግር ማን ነው? የሚያስተምር ማን ነው? ኃይል ማን ነው? ብርታት ማን ነው? ሁሉ ነገር እግዚአብሔር ነው። ብዙ ሰዎች ተምረዋል፣
የተማሩትን ትምህርት ግን የማይጠቀሙበት አሉ የሉም? አሉ አይደል? በተማሩት ትምህርት እኮ ገደል የገቡ አሉ። በተማሩት ትምህርት እኮ አዳራሽ የሚዘሉ አሉ እኮ። ከኛ እንደ አንዱ የነበሩ ዳሩ ግን ወጡ እንደተባሉት ኃይልን ያልያዙ እግዚአብሔርን ያልያዙ ሰዎች ከኛ ይወጣሉ። ስለዚህ ኃይል እስክናገኝ ማንን መጠበቅ ያስፈልጋል? ማንን እንጠብቅ? እግዚአብሔርን መጠበቅ ያስፈልጋል። ብዙ የተማሩ በጩኸቱም በዜማውም በሁሉም የዘለቁ ሰዎች ጩኸቱን አዳራሽ ያረጉ ሰዎች ይኖራሉ። ኃይሉን ያልያዙ ከንቱ ልፍለፋ የሆነባቸው ሐዋርያው ቅዱስ ጳውሎስ ፍቅር ከሌለኝ ምንድን ነኝ አለ? ከንቱ ነኝ፣ እንደሚንሸዋሸው ጽናጽል ነኝ። ስለዚህ በኢየሩሳሌም ለመጠበቅ እዛ ገላትያ 5 ላይ የተቀመጡትን የመንፈስ ፍሬዎችን እያፈሩ መጠበቅ እንጂ እጅን አላልፎ ቤተክርስቲያን መቀመጥ አይደለም። የመንፈስ ፍሬዎችን እያፈሩ መጠበቅ፣ በፍቅር መኖር፣ ከእግዚአብሔር ጋር መኖር። ኃይላችን እየታደሰ እንደ ንስር እንበራለን። ከኛ ጋር ማን ስላለ? ማን ስላለ? እግዚአብሔር ስላለ። ከኛ ጋር እግዚአብሔር ሲኖር ክፉን አንፈራም፣ ክፉን አንፈራም። እግዚአብሔር ሲለየን ግን ጥላችን ያስፈራናል፣ ጥላችን ያስፈራናል፣ የገዛ ጥላችን ያስፈራናል። ማን ስለሌለ? በመካከላችን እግዚአብሔር ስለሌለ። እግዚአብሔር ሲኖር የሚጠብቀንን መላእክት ያዝልናል። እግዚአብሔርን የሚፈሩ ሰዎች በዙሪያቸው የእግዚአብሔር መላእክት ይሰፍራሉ፣ ያዝልናል። አባቶች ሲመርቁ ጠባቂ መላእክትን ታዳጊ ሰማያትን ምን አትበለን ይላሉ? አታሳጣን። ኃይለ እግዚአብሔርን የያዙ ጠላትን አሸንፈዋል። እስራኤል ኃይለ እግዚአብሔርን ስለያዙ ጠላትን አሸንፈዋል። ማዕበሉን ወጀቡን በደረቅ ተሻግረዋል። ማን ስለያዙ? ማን ስለያዙ? ፈርዖንማ የያዘው ሰራዊት ተደምስሶ ያልቃል። የያዘው ጦር ተደምስሶ ያልቃል። የያዘው አቅም፣ የያዘው ጉልበት፣ የኛ ጉልበት ማን ነው? እግዚአብሔር ነው። እግዚአብሔር ነው። በጉልበት መመካት፣ በሀብት መመካት አያስፈልግም። ኃይል የእግዚአብሔር ነው። ኃይልን ከእግዚአብሔር መጠየቅ ያስፈልጋል። ብዙዎች ፎቅ ቆርረዋል። ብዙዎች ሰረገላ ነድተዋል። ብዙዎች ብዙ ሀብት አላቸው። ኃይለ እግዚአብሔር በውስጣቸው ስለሌለ ግን ይረበሻሉ፣ አይረጋጉም። መረጋጋት አይታይባቸውም። ትዕግስት የላቸውም። ሀብታቸው ሲያጠፋቸው እናያለን። ከማን ጋር ስላልሆኑ? ከእግዚአብሔር ጋር ስላልሆኑ። ሀብት ከእግዚአብሔር ጋር ሲሆን መልካም ነው። እግዚአብሔር ከኛ ጋር ሲሆን ሀብታችን ይባረካል፣ እውቀታችን ይባረካል፣ ጤንነታችንንም እናገኛለን። ስለዚህ ሁሉ ነገራችን ከእግዚአብሔር ጋር መተሳሰር አለበት። በራሳችን ማስተዋል መደገፍ የለብንም። ልበ አምላክ ዳዊት ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ቆመን ስለተራመድን፣ ልብስ ስለለበስን፣ ነጠላ ስለለበስን፣ መኪና ስላለን፣ ፎቅ ስላለን በሀብታችን መንግሥተ ሰማያትን አንገዛም። ኃይልም አይኖረንም፣ ማስተዋልም አይኖረንም፣ ጤንነትም አይኖረንም። ሁሉ ነገራችንን ማን ይባርክልን? ማን ይባርክልን? ስለዚህ ከእግዚአብሔር ኃይልን ለማግኘት በትዕግስት ማንም መጠበቅ ያስፈልጋል። በኢየሩሳሌም ቆዩ የተባለው ለዚህ ነው። ብዙዎች ትዕግስትን አጥተው እግዚአብሔርን ትዕግስት በማጣታቸው እግዚአብሔርን አጥተውታል። በኢየሩሳሌም ያልቆዩ ብዙ ናቸው። እስራኤሎች እንኳን ሙሴ የእግዚአብሔርን ታቦት ይዞ እስኪመጣ ድረስ ትዕግስት አጡ። በሲና ተራራ ላይ ደርሶ እስኪመለስ ትዕግስት አጡ። ኃይል ሰጥቶ ባህረ ኤርትራን በደረቅ ያሻገራቸውን እግዚአብሔርን ረሱ። መታገስ አቃታቸው። እስራኤሎች ከእግዚአብሔር ጋር ሲሆኑ የሚመጣባቸውን መቅሰፍት ያሸንፋሉ፣ ጠላትን ያሸንፋሉ። እግዚአብሔር ሲለያቸው ደግሞ ምን ይላሉ? ይሸንፋሉ። ስለዚህ ማንም መጠበቅ ያስፈልጋል።
ማንም መጠበቅ ያስፈልጋል? እግዚአብሔርን መጠበቅ ያስፈልጋል። ኃይልን ከአርያም እስክትለብሱ ድረስ በኢየሩሳሌም ቆዩ። ምን እስክትሉ ድረስ? እስክትለብሱ። ምን ማለት ነው መልበስ? ምን ማለት ነው መልበስ? አሁን ሁሉን ገበናችንን የሸፈነ ልብሳችን አይደል ነው አይደል? ሁሉ ሰው አሁን ልብስ ሸፍኖት ጤነኛ ይመስላል አይደል? ሁሉ ሰው ግን በውስጡ ህመም አለበት፣ በሽታ አለበት። ይህን ሁሉ የሸፈነ ያከበረን ልብሳችን ነው። ሐዋርያው ቅዱስ ጳውሎስ ምን አለ መሰላቸው? ክርስቶስን ልበሱት አለ። ማንን ልበሱት? እሺ ሐዋርያው ቅዱስ ጳውሎስ አረጋገጠው። ክርስቶስ የተናገረውን ኃይልን ከአርያም እስክትለብሱ ነው የተባለው። ክርስቶስን ልበሱት አለ ሐዋርያው ቅዱስ ጳውሎስ። ክርስቶስን እንዴት ነው ታዲያ የምንለብሰው? ክርስቶስን በሕይወታችን መስበክ ያስፈልጋል። ክርስቶስን በሕይወታችን መግለጥ ያስፈልጋል። እኔ እንደምወዳችሁ ሁሉ እናንተም እርስ በርሳችሁ ምን በሉ አለ? ተዋደዱ። አያችሁ፣ ክርስቶስን መልበስ ማለት የክርስቶስን ትእዛዝ መፈጸም ማለት ነው። መፈጸም ማለት ነው። ጎናችን አጠገባችን ያለውን ወንድም እህት ሳንወድ ክርስቶስን እንወደዋለን ማለት ሞኝነት ነው። የምናየውን ሰው ሳንወድ የማናየውን እግዚአብሔር እናመልከዋለን ማለት ስህተት ነው። ክርስቶስን መልበስ ማለት ይሄ ነው። ክርስቶስን መልበስ ማለት በሥጋው ደግሞ መክበር ማለት ነው። መልበስ ማለት ይሄ ነው እኮ መልበስ፣ ከእግዚአብሔር ጋር መኖር፣ በፍቅር መኖር፣ በፍቅር መመላለስ፣ እግዚአብሔርን በውስጣችን ማንገስ፣ እግዚአብሔርን በሕይወታችን ማንገስ፣ እግዚአብሔርን በትዳራችን ማክበር ማንገስ፣ እግዚአብሔርን በቤታችን ማክበር። ክርስቶስን መልበስ ማለት ይሄ ነው። እኔና እናንተ ከወደ ምሕረቱ ስንመለስ እንዘነገዋለን፣ እንሞቃለን፣ እንበርዳለን፣ እንቀዘቅዛለን፣ ለብ እንላለን፣ እንዘነገዋለን። አውደ ምሕረት ላይ ከንፈር እንመጣለን። ምናልባትም ክርስቶስን ሊመስል የሚችለው ምላሳችን ሊሆን ይችላል። አንድ አባት ልጆቻቸውን እንጨት ሰብረው የገዳም አባት እንዲመለሱ ወደ ጫካ ሰደዷቸውና አንበሳውን ግን ጠርተው እነዚህ ወደ ጫካ የተሰማሩት ልጆች የኔ ናቸውና እንዳትበላ ብለው አዘዙት። አንበሳውን በምን ልለያቸው አለ አንበሳ። በምንድን ነው የምለያቸው? ስትቀርባቸው ክርስቶስን ምን ይላሉ? ይሸታሉ። ስትቀርባቸው እነዛ ልጆች ወደ ጫካ ሄዱ። ከዚያ ቢጠበቁ እንጨቱን ሰብስበው አስረው አልመጡም። ጠፉ። በዛው ቢጠበቁ አይመጡም። እዛኛ አባት ያንን አንበሳ ጠሩና እንግዲህ ሰው ከእግዚአብሔር ጋር የበለጠ ሲቀርብ ወደ ጠባያ ወደ ቀድሞ አዳም ሕይወት ይመጣል። የሚያስፈራው ነገር አይኖርም። አባቶቻችን እነ አቡነ ገብረ መንፈስ ቅዱስ አናብስቱን ነብሩን አዘውታል። የእግራቸውን ትቢያ እየላሰ አብሯቸው ኖሯል። ለእኔና ለእናንተ ግን ይቻላል? የሆነ አሁን ነብር በዚህ ቢመላለስ ተቀምጣችሁ ትሰሙኛላችሁ? ትሰሙኛላችሁ? ሁሉም ሰው ነው የሚወጣው። እርግጠኛ ነው። ነፍስ ያውጭ ነው የሚለው። አሁን አንበሳ በዚህ ድንገት ከች ቢልብን እንፈራለን አይደለ? ያ የቀድሞ ጠባይ አዳም ወደኛ አልመጣም። ገና ነው። አልበቃንም። እንፈራለን። ያስፈራናል። አዳም ሁሉ የሚገዛለት የሚነዳለት ነበረ። ከእግዚአብሔር ሲለይ ራቁቱን ሆነ። ጥላውን ማስፈራው እንኳን ሊገዛ ሊነዳ። ወደ ቀድሞ አዳም ጠባያ ሕይወት የቀረቡ አባቶችን ደግሞ አናብስቱን ነብሩን ነድተውታል፣ ጋልበውታል። እና አባ ሳሙኤል አይ ክርስትና እግዚአብሔርን በፍጹም ሕይወታችን ስናከብረው በእባቡ ላይ እንጫማለን። ቢነድፈን መርዙን አይተፋብንም። ማን ከኛ ጋር ስላለ? ከኛ ጋር እግዚአብሔር ስላለ፣ ኃይለ እግዚአብሔር ከኛ ጋር ስለሆነ እና እኛ አባት ጠየቁት። ለምንድን ነው ልጆች የት ናቸው? ከዛ ሲታይ ሲፈለጉ በሙሉ ሰውነታቸውን በልቷቸው
አንበሳው ያልበላ ምላሳቸው ብቻ ነው። ለምን ሲባል ክርስቶስን የሚሸተው ምናቸው ብቻ ነው? ምናቸው ብቻ ነው? ምላሳቸው ብቻ ነው። መላ ሰውነታችንን ማን ማክበር አለበት? ማን ማክበር አለበት? ከሰውነታችን አልፎ ቤታችን ማን ማክበር አለበት? እኔና ቤቴ ማንን እናመልካለን ማለት አለብን? እግዚአብሔርን እናመልካለን፣ እግዚአብሔርን እናከብራለን ማለት አለብን። በሀብታችን እግዚአብሔርን ማክበር አለብን። እግዚአብሔርን መርሳት የለብንም። እግዚአብሔርን መዘንጋት የለብንም። እግዚአብሔርን መጠበቅ አለብን። ስለዚህ በኢየሩሳሌም ቆዩ ስንባል ጊዜው፣ ኑሮ፣ ህይወቱ አይጠብቅም። በቤተ ክርስቲያን ቁጭ በሉ ማለት አይደለም። እግዚአብሔር በህይወታችን ሁሉ መጠበቅ ያስፈልጋል ነው። በኑሯችን ሁሉ እግዚአብሔርን ማስቀደም ያስፈልጋል ማለት ነው ይላል። በዚህ ፋንታ ጌታ ቢፈቅድ ብንኖርም ይህንን ወይም ያንን እናደርጋለን ማለት ይገባቸዋል። ይህንን ወይም ያንን ማን ቢፈቅድ? ማን ቢፈቅድ? እግዚአብሔር ይፈቅድ። ለሁሉም ነገር ፍቃድ እግዚአብሔር ያስፈልጋል። ለሁሉም ነገር እግዚአብሔርን መያዝ ያስፈልጋል። ከዚህ ወደዛ ከተማ ሄደን እንነግዳለን ለማለት የማን ፍቃድ ያስፈልጋል? ማንም መያዝ ያስፈልጋል። ኃይልን፣ ጉልበትን እግዚአብሔር ማድረግ ያስፈልጋል። በራስ ጉልበት መደገፍ አያስፈልግም። እነዛ ሰንዓር ላይ እነዛ ባቢሎን ያን ሁሉ ግንብ ገነቡ አይደለ? ሰማይ ጠቀስ ግንብ ገነቡ። ግንቡ የተገነባው ግን ከእግዚአብሔር ጋር ስላልሆነ ፈረሰ፣ ቋንቋቸውን ተደበላለቀ። ሐዋርያት ግን በኢየሩሳሌም ቆዩ ሲባሉ ቆዩ፣ ተቀመጡ። በፍርሃት በማርቆስ እናት ቤት ተሰባስበው ተቀመጡ። ክርስቶስ በበዓለ ሃምሳ በሃምሳኛው ቀን ወደ እነሱ መጥቶ መንፈስ ቅዱስን በላያቸው ላይ አወረደ። ፍሩሃን የነበሩ ጽዋን ሆኑ፣ የተማሩትን ገለጡ። ይህን እስኪያደርግ ድረስ ክርስቶስ አላስተማሩም። ፈርተዋል። በፍርሃት ተሸብበው ነው ያሉት። ስለዚህ የተማርነውን ትምህርት ለማስተማር የማን ኃይል ያስፈልጋል? የማን ኃይል ያስፈልጋል? ተናገሩ፣ አትፍሩ። የእግዚአብሔር ኃይል ያስፈልጋል። የተማርነውን ለመግለጥ፣ የተማርነውን በህይወት ለመኖር በውስጣችን በህይወታችን የማን ኃይል ያስፈልጋል? እነዛ ሐዋርያት ተሸብበው በአንድ ቤት ውስጥ ተቀምጠው ያሉ በዛች በማርቆስ ቤተክርስቲያን በኢየሩሳሌም ተሸብበው ተቀምጠው ፈርተው የነበሩ ኃይልን መንፈስ ቅዱስን ሲያሳድርባቸው ጥዋን ሆኑ። የክርስቶስን ወንጌል ለዓለም ሰበኩ። ክብርና ምስጋና ለአምላካችን ይሁን። ለዓለም ሰበኩ። ምንም ሳይፈሩ ከእነርሱ ጋር ማን አለ? ብዙዎቹ ሲሰየፉ ሲሰቀሉ የሚሰቅሉት የሚሰይፏቸው የሚታያቸው ደም ነው። እነሱ ግን የሚታያቸው የሥላሴ አንድነት ሦስትነት በሰማይ ምንም አይፈሩ። ነዋረው ለቅዱስ ጳውሎስ እግዚአብሔር ለሁላችንም ብርታት ይስጥ። እግዚአብሔር ካላበረታ ፈሪዎች እንሆናለን። በኑሯችን ፈሪዎች እንሆናለን። በሕይወታችን ፈሪዎች እንሆናለን። በትዳራችን ፈሪዎች እንሆናለን። እግዚአብሔር ካላበረታ እንፈራለን። ጥላችን ያስፈራናል። እግዚአብሔር ካላበረታ ሐዋርያት ጥዋን ሆኑ። ከእነሱ ጋር ማን ስላለ? እግዚአብሔር ስላለ ያን ሁሉ መከራ ታገሱ። በዛ ሁሉ መከራ ውስጥ በሞታቸው ሁሉ ማን ሰበኩ? ማንን ሰበኩ? ሰው ለመሞት የአሟሟትን ዘዴ ይመርጣል። እናንተ የአሟሟትን ዘዴ ይመርጣል ለመሞት። ሞት ቢመጣ እኮ እኛ እንፈራለን እኮ በመሃላችን እኮ። ቅዱስ ጴጥሮስ ግን እንደው እኔ ወደ ላይ አልሰቀልም፣ እንደው ወደ ታች ከጌታዬ ጋር መተካከል ይሆንብኛል፣ ወደ ታች ዘቅዝቁና ስቀሉ። ፍርሃቱን ማናርቆለት ነው። ምንም ስለ ሞት አልተጨነቀም። ምንም እንደውም በሞቱ እግዚአብሔርን እንዳይተካከል ሕቅም እንዳይሰቀል ቁልቁል ዘቅዝቃችሁ ስቀሉኝ አለ። እግዚአብሔር ከእኛ ጋር ሲሆን ክፉውን ሁሉ አንፈራ። ክፉውን ሁሉ ማን ያርቅልናል ብለን እናስባለን? እግዚአብሔር። ክፉውን ሁሉ እግዚአብሔር አምላክ ከፊታችን ያርቅልን፣ ያበርታ። አንድ ጸሎት የሚመስል ነገር ኃይለ ቃል ከኔ ጋር አብረን ጠርተ ነው ተናግረ ነው
የትምህርቴን አጠቃልላለሁ። እስኪ አብረን እንበለው። እስኪ ጌታ ሆይ በል። ያላንተ ኃይል ደካሞች ነን። በመንፈስ ቅዱስ ሙላን፣ በእምነት አጽናን፣ ለቅዱስ ሕይወት አብቃን፣ ለስምህም ምስክሮች አድርገን። አሜን። ወስብሐት ለእግዚአብሔር። በመምህራችን ላይ አድሮ ያስተማረን የመከረን የአባቶቻችን አምላክ ክብር ምስጋና ለእርሱ ይሁን። ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ተስፋ መንግሥተ ሰማያትን ያወርስልን። በኢየሩሳሌም እንድንቆይ በሰፊው በመስጠረው አስተምረውናል። በእድሜ በጸጋ ቅዱስ አምላካችን መምህራችንን ሊጠብቅልን እኛም በተማርነው ትምህርት ያማረ ፍሬ ያፍርተን ስሙ ቀዳሾች የክብሩ ወራሾች እንድንሆን የአምላካችን ቅዱስ ፈቃድ ይሁንልን። ለመምህራችን በድጋሜ ቃለ ሕይወት ያሰማልን። ከዚህ በመቀጠል ወደ አባታችን ወደ መላከ ገነት ተወስዳችኋለሁ። የሰማነውን በልቦናችን የሰደዱብን መምህራችንን አስበ መምህራን እግዚአብሔር ይክፈልልን። በአጭር ደቂቃ ሰፊ የሆነ ግንዛቤ ይፈጠርልናል። በዚሁ ጸሎት ነው የምናደርገው። ከመቀመጫችሁ ብድግ ብድግ ብላችሁ ወደ መጨረሻው ጸሎት ስለምንሄድ የሚኖረኝ ማስታወቂያ ብቻ ነው።